እንኳን አደረሳችሁ። አጠገባችሁ ያለውን ሰው ጨባርጋችሁት እንኳን አደረሰ በሉት። እንኳን አደረሰ። አይገርምም? አናልፈውም ያልነውን አይሆንም ያልነውን አንሻገርም ያልነውን እግዚአብሔር ይሆናል፣ ታልፋላችሁ፣ ትሻገራላችሁ እያለ እድል እየሰጠን ዛሬ ላይ አበቃን እግዚአብሔር። እና አጠገባችሁ ያለው ሰው የእግዚአብሔር የተአምራት ውጤት እንጂ መኖር ስለቻለ እየኖረ ያለ ሰው አይደል። ይሄን ከኔ ጋር የሚስማማ ሰው ካለ አጠገባችሁ ያለውን ሰው አንተ የእግዚአብሔር የተአምራት ውጤት ነህ ይበል። ጌታ ይባረክ። ነኝ የሚል ሰው አለ ከኔ ጋር የተአምራት ውጤት ነኝ የሚል ሰው። በጥንት ዘመን እያንዳንዱ በተለይ ያሉ ከተማዎች የራሳቸው የሆነ ቅጥር አላቸው፣ ግንብ አላቸው። የነኚህ ግንቦች ዋነኛ የተሰራባቸው ምክንያት ምንድነው ቢባል የሚወጣውና የሚገባው በደንብ እንዲታወቅ። እንዳሁኑ ጊዜ ራዳር ካሜራ ምንም ነገር ስለሌለ ማን እንደሚገባና እንደሚወጣ ስለማይታወቅ በር ይሰራል። እና እነኛ በሮች በጠባቡ ነው የሚከፈቱት። ያለ አንድ ምክንያት ወለል ብለው አይከፈቱም። በሮቹ በትልቁ የሚከፈቱት አገራቸው ስላለ ዋና ለሚባል ፎካል ፖይንት ትኩረት የሚያስፈልገው ዋና ለሆነ ለንጉስ ብቻ። እና አንድ ጊዜ ዳዊትም ያ ዳዊት እረኛ የነበረው ያ ዳዊት ንግስና ምን እንደሆነ ማያውቀው ከበጎች ኋላ ይሮጥ የነበረ ዳዊትም እሱም ሰው ሆኖ እግዚአብሔር ራርቶለትና ረርቶት ንጉስ ካደረገው በኋላ በጣም የሚገርመው ነገስታት ሲመጡ የበሩ ጠባቂዎች እንደዚህ ይባላሉ፣ እናንተ መኳንንቶች በሮችን ክፈቱ፣ የክብር ንጉስ ምን ይበል ይግባ ይባባላሉና ይሄንን እንትን በጣም ብዙ ጊዜ ሰምቷል። እና አንድ ጊዜ ግን እግዚአብሔርን እያሰበ ባለበት ጊዜ ይሄ ክብር፣ ይሄ ምስጋና፣ ይሄ በር ለኔ አይደለም፣ ክብር የሚገባው ያወቅኩትን ያህል ስለሆነ አለና አንድ መዝሙር ሰራ። እናንት መኳንንት በሮችን ክፈቱ፣ የክብር ንጉስ ይግባ አለና የክብር ንጉስ ማን ነው ሲል ሰው ሁሉ ዳዊት ሲል ኖ የክብር ንጉስ ማን ነው? የክብር ንጉስ እግዚአብሔር ነው። እግዚአብሔር ነው ብርቱና ኃያል። እግዚአብሔር ነው በሰልፍ ኃያል። እግዚአብሔር ነው በስራው ኃያል። ምን እያለ እንደሆነ ታውቃላችሁ? እኔ ማቀው የክብር ንጉስ አንድ ነው። እኔ የክብር ንጉስ አይደለሁም። ክብር የሚገባኝ የትኩረት ማዕከል መሆን ያለብኝ እኔ አይደለሁም። የክብር ንጉስ ማን ነው አለ? እግዚአብሔር። ታውቃላችሁ እኛም ሳንሰስት አመቱን ሙሉ ለረዳን ላገዘን ምን ተደረገ ምን አረግን ብለን አንድም ሸርፈን የምንወስደው ክሬዲት የለንም። የረዳ ማን ነው ቢባል እኔ ጎበዝ ስለሆንኩ መሮጥ ስለቻልኩ ስለተንቀሳቀስኩ ቀልጠፍ ስላልኩ ትርትር ምናምን ብዬ የሆነ ነገር አመጣው ምንል አይደለንም። የረዳን እግዚአብሔር ነው እምንለው ጮክ ብለን እንደዚህ ነው። ሁሉ በርሱ ከርሱ ለርሱ። ለዚህ ክብር ሁሉ ተሰብስቦ ለማ ለርሱ ይገባዋል። ወገኖቼ አምልኮ እግዚአብሔርን ነው ብለን ያመነውን ያህል አምልኮ የእግዚአብሔርን ወይም የምናመልከውን አምላክ ልክ ማሳያ መንገድ። ዛሬ እያመለካችሁ ያላችሁት አምላኬ ይሄንን ያህል ነው ብላችሁ ያመናችሁትንና አንደርስታንድ ያደረጋችሁትን ያህል። አንዳንድ ሰው በአምልኮ መካከል ትልቅ ዲፈረንስ ያለው እያንዳንዱ ሰው ውስጥ ያለ አቲቲዩድ የተለያየ ነው። ለእግዚአብሔር ያለው አምላኬ ይሄ ነው የሚገባው ይሄንን ያህል ነው ብለን የምንሰጠው የገባንንና አምላኬ ይሄ ነው ያልነው። አጠገባችሁ ያለውን ሰው እስኪ ጠይቁልኝ፣ አምላክህ ምን ያህል ነው ለአንተ በሉት። እምታመልከው በሉልኝ ጮክ ብላችሁ ነው ያልከውን ያህል ነው። እስኪ የሚበቃው ይመስላችኋል ዛሬ ያመለክነው አምልኮ ወይስ የሚያንሰው ይመስላችኋል?
አምላካችሁን ስታስቡ ምን አይነት ሆኖ ይታያችሁ? ምን ያህል ግሎሪፋይ ሆኖ ታዩታላችሁ? በክብር ታዩታላችሁ። መጽሐፍ ቅዱሳችን እዚህ መሳፍንት ምዕራፍ 6 ቁጥር 26 ላይ ያለን ቃል አረብና ያቺ ቃል ትንሽ ተናግሬ አምልኳችንን እንቀጥላለን። ስንቶቻችሁ እዚህ አላችሁ? ስንቶቻችሁ ደስተኛ ናችሁ በጌታ? መጽሐፍ ቅዱስ ይዤ ያልኩት በሞባይል የምጠቀመው እዚህ ጋር ፑልፒት ስለሌለ ማስቀመጥ የምችልበት ስለሌለ ነውና እናንተ እንዳትሞክሩ በሞባይል መጠቀም ማለት ነው። ሃርድ ኮፒ ባይብላችሁን ይዛችሁ ተጠቀሙ። እግዚአብሔር ይባርካችሁ። ቁጥር 26 ላይ ምዕራፍ 6 ቁጥር 26 ላይ የእግዚአብሔር ቃል እንደዚህ ይላል። በዚያም ኮረብታ አናት ላይ ለአምላክህ ለእግዚአብሔር መሰዊያን ስራ ብቻ አይደለም የሚለው አሳምረህ ስራ። ሁለተኛውን በሬ ውሰድ፣ በዚያም በቆረጥከው በማምለኪያ አጸዱ እንጨት ላይ የሚቃጠለውን መስዋዕት አቅርብ አለው ይላል። ይህንን እያለ ያለው እግዚአብሔር ራሱ ነው። ጌዲዮን በአባቱ ቤት ያለ የጣዖት አምልኮን በደንብ የሚያውቅ አማልክቶቹን በልካቸው የሚሰጣቸው አምልኮ ምን ያህል እንደሆነ ብዙ ኤክስፒሪየንስ ያለው ሰው ነው ጌዲዮን። እና ጌዲዮን እነኚህን አማልክቶች ሲያመልካቸው አባቱ ቤት የማምለኪያ ቦታዎች አሉ፣ መሰዊያዎች አሉ፣ ከብቶች አሉ፣ የተሰሩ ከሚዲያማውያን እጅ እንድታድን ነው። እና እግዚአብሔር ይህንን ከነገረው በኋላ ግን እግዚአብሔር ጋይድ ያደረገው ጌዲዮንን ምንድነው ሲባል የመጀመሪያ የጌዲዮንን ትኩረት የሚወስዱትን ነገሮች ጠቅላላ ጠራርጎ ከህይወቱ ላይ ዲስትራክት እንዳያደርጉት ማንሳት ነው። የመጀመሪያ ምንድናቸው እነሱ ሲባል የለመዳቸው አማልክቶች አሉ። አንዳንዴ ቆረጥ ያደረገ ትኩረቱን የሚወስዱት እኔ ነኝ ይገባኛል እኮ እኔም እዚህ ጋር አለው የሚሉ ብዙ ድምጽ ያላቸው የማይገባቸውን ይገባኛል ብለው የሚሉ አሉ። እና እግዚአብሔርን ከዛ አማልክቶች መካከል አንዱ አድርጎ እንዳያደርገው እግዚአብሔር ስለፈለገ መጀመሪያ ዲስትሮይ ማድረግ ያለብህ እነኚህን አይንህን የሚከልሉትን የሚወስዱትን እኔ ነኝ የረዳው ያገዝኩ እኔ ነኝ እኔ ስላለሁ ነው የምትኖረው የሚሉትን አጥፋቸዋል። ዛሬ እግዚአብሔር በዚህ ምሽት እንደዚህ የሚለን ይመስለኛል። አንተ እኮ እየኖርክ ያለው ይሄ ስራ ስላለህ ነው። አባትህ ይሄ ስለሆነ ነው፣ እናትህ ይሄ ስለሆነ ነው፣ አያትህ ይሄ ስለሆነ ነው፣ አጎታ አሜሪካ ያለው ስለሚደውል የሆነ ነገር ስለሚሆን የሆነ ነገር ስለሚሆን እነኚህ ዲስትራክሽን ናቸው። ክብር ለሚገባው ብቻ ክብር እንዳንሰጥ ኢቭን ጉልበትህ በጣም ቀልጣፋ ስለሆንክ መሮጥ ስለምትችል ተፍ ምናምን ስለምትል ነው ዛሬ ያለው የሚሉት ዲስትራክት የሚያረጉ ሙሉ ክብር ለእግዚአብሔር እንዳንሰጥ በእግዚአብሔር ፊት እንዳንወድቅና አንተ ብቻ ሌላ የለኝም እንዳንል የሚያረጉን ናቸው። እዚህ እግዚአብሔር መጣና ጌዲዮን ሂድና የአባት ቤት የተሰዋውን መሰዊያውን አፈራርሰው መጀመሪያ አለ። ብትንትኑን አውጣና አፈራርሰው። አምልኮ ስታረጉ የአምላካችሁ ልክ የሚታወቀው ትኩረታችሁን ዙሪያችሁ ላይ ባሉ ነገሮች ላይ ማድረጋችሁ ሳይሆን ትኩረታችሁን ሙሉ ለሙሉ ዙሪያችሁ ያሉትን ነገር ነስታችሁ አንድ ትኩረት የሚገባው ዝናው ሊነገር ያረገው ሁሉ ሊወራ። አሜን አትሉም ወይ? ትኩረታችሁን የወሰዱትን ያለናንተ መኖር እችላለሁ፣ ያለሱ ግን መኖር አልችልም፣ ያለናንተ መተንፈስ እችላለሁ፣ ያለሱ ግን አልችልም። እናንተ እሱንማ መሰግንባችሁ የመሰዊያዬ እንጨቶች እንጂ እናንተ በራሳችሁ መስዋዕት የሚገባችሁ አይደላችሁም። እናንተ ለዚህ ነው እግዚአብሔር ቆራርጠውና አለው የቆራረጥከውን እንጨት ሰብስበህ አምጣና አለው በተራራው አናት ላይ። በጣም ደስ የሚለኝ በሌላ ትርጉም ምን መሰላችሁ የሚለው then build an altar for the Lord your God on the top of this stronghold ይላል። ጠንካራ ምሽግ ያለበት ቦታ ላይ ጠላት አገሪቱን ከተማውን ኮንትሮል የሚያረግበት
ከሚታይበት ከፍታ ላይ ውጣና ያንን ስትሮንግ ሆልድ ብሬክ አርገ የሚያምር መሰዊያ ከተማው ሁሉ የሚያየው የሚሰማው የትኩረቱ አቅጣጫ እኔን እንዲያረግ የሚያረገውን ነገር አርገው ይላል። ዛሬ እጆቻችሁን አንስታችሁ ልባርካችሁ ፈልጋለሁ እንደዚህ ብዬ በቤታችሁ ያላችሁ መሰዊያ ላይ ጎረቤቶቻችሁ በትልቁ የሚያዩት የእናንተን መሯሯጥና ጀግና መሆናችሁን ሳይሆን የእናንተን ደካማነትና የአምላካችሁን ትልቅነት ማየት ይሆንላችሁ። ዛሬ ልባርካችሁ እጆቻችሁን ከፍ አድርጉና በከተማው ላይ ስትንቀሳቀሱ እግዚአብሔር ታምራት ያደረገላችሁ የምህረትና የታምራት ውጤት እንጂ እናንተ የታምራት ምንጭ አለመሆናችሁን ሰው ያውቅ ዘንድ የእግዚአብሔር መሰዊያ ከናንተ በላይ ከፍ ብሎ ይታይላችሁ። አይገርምም? ራሱ እግዚአብሔር እኮ ነው ያለው አሳምረ ስራልኝ ከማንም ጋር እንዳይመሳሰል ዩኒክ የሆነ በጣም ቢዩቲፉል የሆነ ውበት ያለው ክብር ያለው አርጋ አሳምረ ስራልኝ አለ። አምልኮ መንተፋተፍ አይደለም። ለማንም ማትሰጡትን ውድ የሆነውን ነገራችሁን ለክብር ጌታ ለሆነው ለሱ ምታፈሱበት። ያቺ ሴት አይታችኋል? ያመጣችው የአልበስጥሮስ ጠርሙስ ውስጥ ያለው የናርዶስ ሽቶ እኮ ያመጣችለት ለአንድ ሰው ለዓመት የሚሆነውን ባጀት ነው እኮ ስታመጣው ይሁዳን ያንቀጠቀጠ። ዋይ ይሄ ሁሉ ድሃ ያለ ምን እንዳንቀጠቀጠው ታውቃላችሁ? እሱ ቆጥቦ ነው የሚሰጥ። ሲያጠገባችሁ ያለ ሰው ለእግዚአብሔር በሉ ጮክ ብላችሁ አደግማ አረ ለእግዚአብሔር እኮ ነው በሉት። እልልታ አይቆጠብም፣ ጭብጨባ አይቆጠብም፣ መዝለል አይቆጠብም። አሜን አትሉም ወይ? ማሸብሸብ አይቆጠብም። አግኝተነው ወይ ድሉን የሚሰማ ቦታ የሚያይህ ቦታ ላይ ከቅዱሳን ጋር አብረ ሆነ ለእግዚአብሔር ይቆጠባል እንዴ? ወንድሞቼ እህቶቼ ልጆቼ የምትሆኑ ይቆጠባሉ ለእግዚአብሔር። ለዚህ ነው አምጥታ አሁን ያሽቱ ሰው ቢኖረው የሚያረጋው ምንድነው? ባይዘው ይሄ የናርዶስ ሽቶ ጠርሙሱን ስትከፍቱት ቤቱን ነው ቢሞላው። እስ በቃ ይበቃል። ሲቀልደኝ እንደዚህ ይለኛል። የሆነ ሽቶ የሆነ ሰው ሰጠውና አያልቅም ሽቶ ሁሌ። አንተ ግን ይሄ ሽቶ አያልቅም እንዴ ስለው እኔ እኮ አልቀባውም አለ። ይዘውና ብዬ ባፌ ላለዋል። የናርዶስ ሽቶ ልክ ስትከፍቱት ሽታው ቤቱ አይወጣም በጣም። እቺ ሴት ደግሞ ያመጣችው ምርጥ የሆነው ነው። ሮያል ፋሚሊ የሚጠቀሙትን ካህናት የሚጠቀሙትን በሰፈር ሲያልፉ ሽታው ከየቤቱ ሰውን የሚያስወጣውን አምጥታ እግሩ አቧራ የሆነውን ማንም ትኩረት ያልሰጠውን ስምዖን ቤት ገብቶ ስምዖን ለሌላ ነገር ሲቸኩል የትኩረት ማዕከል መሆን ሲፈልግ እግሩን ያላጠበው አጠገቡ ያልደረሰለት ጌታ ጋር መጣችና ሳትጋበዝ ተገኝቶ ነው። አያችሁ አምልኮ ፎርማሊቲ የለውም። እንዲያርገ በዚህ ጋር መተ የለውም። ባገኘው አጋጣሚ የእግዚአብሔር አሜን አትሉም ወይ እናንተ ሰዎች? የእግዚአብሔርን ስም ከሚጠራ ጋር ኢየሱስ ከሚል ጋር ሙዚቃው ሲመታ፣ ከበሮ ሲመታ፣ ድራሙ ሲነካ፣ ኪቦርዱ ሲነካ፣ ጊታሩ ሲነካ፣ ዜማ ባለበት ቦታ ሁሉ ኢየሱስ ብሎ የሚያስጮህ ውለታ ያለበት ሰው አያችሁ ፕሮግራሙን ፎርማሊቲውን አይጠብቅም። ገባችና ይላል መጽሐፍ ቅዱስ ሽቶን እንትን አረገችው አይደል የሚለው ሰበረችና በጣም የሚገርመው አረ ትንሽ ባስቀረች ሲሉ ሙሉን ማላ ያፈሰሰችው ኢየሱስ ላይ አፈሰሰችው። ጭንቅላቱ ላይ አፈሰሰችበት። ከዛስ እግሩ ስር መጣችና የገባትን ነው ይሁዳም የገባውን ነው። እሷ የገባት ምን እንደሆነ ታውቃላችሁ? ይሄ ውስጥ ካለው ሰው ከሰራው ይልቅ ይሄ ጌታ የክብር ጌታ እዚህ ያለው አጠገበ ለኔ እድል ነው ማምለኬ ማግኘቴ። እግሩን ያዘችው። እግሩን ይዛ እንባዋን ያፈሰሰች ጸጉሯን፣ ክብሯን፣ ማንነቷን እግሮችን ትጠራርገው ጀመር። እናት ሴት ማን እንደሆነች ቢያቀኮ ይላሉ።
ኢየሱስ ምን እንዳለ ታውቃላችሁ? ተዋት፣ አታድክሟታል። አምልኮ የሚያመልክን ሰው እየሰማችሁ ነው። ሙድ አትያዙበት፣ ተውት፣ አታድክሙት። የገባውን ያህል ነው። አንተን ሙድ እያስያዘ ያለው የገባህን ያህል እንደሆነ የሚያንፈራፍረው የሚያዘልለው የሚያስብለው ፋራ ስለሆነ አይደለም፣ የነካው የገባው። እስኪ ከኔ ጋር አሜን የሚላለው ኢየሱስ ኢየሱስ ምን አለ መሰላችሁ? አንተ አለው እቤትህ ገብቼ እስካሁን ድረስ አለ ለእግሪ ውሃ አላመጣልኝ። አንድ አይሁዳዊ ቤት ስትሄዱ የክብር እንግዳ ከሆናችሁ የገባችሁበት ቤት ምን መሰላችሁ የሚያደርገው? የመጀመሪያ የሚያደርገው ነገር ጸጉራችሁን ኦሊቭ ኦይል ያፈስላችኋል። የኔ የክብር ሰው ነህ ብሎ ማለት ነው። ይቀባችኋል። የሰማችሁ ነው። ሁለተኛ ግንባራችሁን ይስማችኋል። ሶስተኛ እግራችሁን ጥብ ያርጋችኋል። እቺ ምን እንዳደረገች ታውቃላችሁ? አመጣችና የአልበስጥሮስ ሽቶ የሚገባህ አንተ ነህ። ኦሊቭ ኦይል ብቻ አይደለም፣ በጣም ይሄኛው መዓዛ ያለው ውብ የሆነው የሚገባው ላንተ ነው ብላ ጭንቅላቱ ላይ ይሄኛው ሰው ያላደረገውን አፈሰሰችለት። እሷ ግንባሩን የመሳም ድፍረት አልነበራትም። ምኑ እንደሳመች ታውቃላችሁ? እግሩ ስር ወድቃ በከንፈሮቿ እግሩን ሳም ያደረገች ፍቅሯን ስትገልጥለት ደግሞ ውሃ አምጥታ እግሯን አላጠበችውም። ምን አደረገች ታውቃላችሁ? በእምባዋ እግሩን ለሱ ያላትን ፍቅር፣ ለሱ ያላትን አክብሮት፣ ለሱ የሚገባው እንደሆነ ልታሳየው በእምባዋ እግሩን በፎጣ አይደለም እግሩን ያደረቀችው። ለሴት ልጅ ክብር ነው። ጸጉሯ አይገለጥም፣ ከቨር ተደርጎ የሚቀመጥ ነው። አወጣችውና ከዚህ በኋላ ለኔ ክብሬ ጸጉሬ አይደለም፣ ለኔ ክብሬ አንተ ነህ ጌታዬ። አይቹ ሴት ያደረገችው እንግዲህ አንድም አልቀራት። አምልኮ ይሄ ነው። ምንም እስካይቀራችሁ ድረስ ለማምሰጡት እግዚአብሔር Are you ready? ይሄንን ለማድረግ ፈቃደኛ የሆነ ሰው አለ? ምንም ሳይቀረኝ ለእግዚአብሔር ክብር ሰጣለሁ። እስኪ የሚገባው ይሄን ነው የምትሉትን ያህል እዚህ ጋር አንቁም። መሳሪያውን እነሱ ይምቱት። ጮሃችሁ እልል ብላችሁ አጨብጭባችሁ እስኪ ምን ያህል ሚኒት መቆየት ትችላላችሁ? መሰዊያው ከፍ ያለ መሆን አለበት። ከተማው ላይ ያለ ስትሮንግ ሆልድ መሰባበር አለበት። ምሽጎች አሜን አትሉም ወይ? እናንተ ሆይ መፈራረስ አለባቸው። የሚፈራረሰው ጦር ይዘው ጋልኝ ብሎት አይደለም እግዚአብሔር። ስፒሪቹዋል ሬሊሙን መጀመሪያ አታክ እንዲያረግለት እግዚአብሔር የጠራው ጌዲዮንን አሳምረ ስራልኝ፣ ከፍታው ላይ ኮረብታው ላይ አናቱ ላይ የሚያምራ ነው። አሁን በመንፈስ ከፍ ብለን እግዚአብሔር ባስቀመጠን በሰማያዊ ስፍራ ላይ ሆነን ክብር ለሚገባው ለእግዚአብሔር የምናመጣው ምስጋና ለጠላቶቻችን ኮንፊውዥን ያመጣል፣ መወዳደቅ ያመጣል፣ መፈረካከስ ያመጣል። ለእናንተስ ክብር ያመጣላችኋል፣ መገለጥ ያመጣላችኋል፣ ብርሃን ያመጣላችኋል። የእግዚአብሔርን ብርሃን ፕሬዘንስ ኢንቫይት ማድረግ። እስኪ አጠገባችሁ ያለውን ሰው ዝግጁ ነህ ወይ በሉት። ዝግጁ ነው። ስንት ደቂቃ ማጨብጨብ ትችላለህ በሉት እስኪ። ዛሬ ወገኖቼ ዛሬ ብሬክ ማድረግ አለባችሁ የጭብጨባ እንትናችሁን። አንዳንድ ሰው እንዴት መሰላችሁ አንዳንድ ሰው ቸርች መጥቶ ላሳያችኋ። አንዳንድ ሰው እንደዚህ ነው የሚያጨበጭብ። በምኑ ማለት ነው? በጣቱ። አጠገባችሁ ያለ ሰው ንገርልኝ፣ ምንም ቢኖር እጅ ላይ በሉት ያዙ፣ ንገሩልኝ። ምንም ብትቀቢ ፊትሽን በልልኝ ያስና ሄደ ከእግዚአብሔር ምን ያደረገው ቢያልብህም በሉት ያዙትና ይሁን እያላበይ ነው እንደዚህ ሆኖ እና ምን ያህል ሚኒት ማጨብጨብ ትችላላችሁ? ምን ያህል ደቂቃ መጮህ እልል ነው? ቆይ ገና ነው አልጀመርንም። ቆማችሁ እስኪ በእግራችሁ ክብር ለሚገባው፣ እልልታ ለሚገባው፣ አምልኮ ለሚገባው የማያቋርጥ እልልታ በከፍታ ላይ ላለ በክብር ለላቅ ከሁሉ ለበለጠው ለጌታ
ጨምሩለት። ይሄ ነው ወይ ያላችሁ? ጭብጨባ፣ እልልታ፣ ጩኸት ሻላዳዳዳዳዳዳዲያ በላይ በሰማይ ስፍራ ላለው ለከበረው ከፍ ላለው እልልታ 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 ከዚህ በላይ ያንስበታ ለክብር ንጉሥ ይግባ። በሮች ይከፈቱ። እልልታው ይምጣለት፣ ጭብጨባው ይምጣለት፣ አምልኮ ይምጣለት። ያንስበታ ይገባሃል፣ ይገባሃል፣ ይገባሃል። ታርደሃልና በደም ለእግዚአብሔር ከነገር ከቋንቋ ከሕዝብ ሁሉ ሃሌሉያ ይገባል። ይህንን የምናቅ የገባን ይሄ yes ይገባል፣ ይገባል። እስኪ ጭብጨባ ጭብጨባ ቸም ከፍ ያለ እስኪ ፉጨት ያለው ጩኸት ያለው እልልታ ያለው ይውላችሁ ጠንቋዩን፣ መተተኛውን፣ አስማተኛውን፣ ደካሚውን፣ መሰዊያውን የሚያፈርስ ትልቅ እልልታ ጩኸት